ሰላም ሰላም። እስቲ ደግሞ ዛሬ በአንድ ጉዳይ ላይ እናውራ። እሱ ምን መሰላችሁ? አንዳንድ ጊዜ እናንተን እንደሚጎዷችሁ እየጎዷችሁ እንደሆነ እያወቃችሁ ካጠገባችሁ ዞር ማለት ያለባቸውን ሰዎች ዞር ማለት ያቃታችሁ ሰዎች ምክንያቱ ይገባችሁ ይሆን? 4 ምክንያቶች አሉት ይላል የጻፈው ሰው ማለት ነው። ከአራቱ የመጀመሪያው እንደሆነ ታውቃላችሁ? ለነዛ ሰዎች ያላችሁ ቦታ ትልቅ ነው። በቃ በጓደኝነታችሁ ወይም ደግሞ ባላችሁ ሪሌሽን ሎንግ ታይም አሳልፋችኋል ወይም ደግሞ ዲቴል የተጫወታችሁት ዲቴል ያሳለፋችኋቸው ነገሮች በጣም ሚሞረብል ናቸው ለእናንተ ማለት ነው። ያ ሰው ግን ባለው አልሰጠውም። በጣም እየጎዳችሁ እንደሆነ ውስጣችሁ እየነገራችሁ ነው። ስለዛ ብዙ ስላሳለፋችሁ አብራችሁ መተው አልቻላችሁ። ሁለተኛው ደግሞ ምንድነው? ከዛ ሰው ብትርቁ የሆነ የምታጡት ነገር የሚያስፈራችሁ ነገር አለ ውስጣችሁ። ያን ነገር ማውጣት መቻል አለባችሁ። በሶስተኛ ደረጃ ምንድነው? ይስተካከል ይሆን ይሄ ሰውዬ? ሲቆይ ጊዜ ልስጠው ተስተካከል ይሆን ብለን እንተዋቸዋለን እነዛን ሰው። ስቲል ግን እኛ እየተጎዳን ነው። ስቲል ያለንን ነገር እያጣን ነው። ሉዝ እያረግን ነው ውስጣችን ላይ። በብዙ መልኩ እንጎዳለን። ስንጎዳ ማለት ነው ግዴታ ያ ሰው ከኛ እስካራቀ ድረስ ቀን በቀን በሚሰራው ሁኔታ በሚሰራው ስራ ወይም ደግሞ በሚያደርጋቸው ድርጊቶች እኛን እስከጎዳ ድረስ ማስወገድ እስካልቻልን ድረስ አሁንም እየተጎዳ ነው። አራተኛው ግን እንደው ታውቃላችሁ፣ የመጨረሻው በጣም ከባዱ ነገር ራሳችሁን አልተቀበላችሁም ከዛ ሰው ውጪ። ከባዱ ይሄ ነው። ራሳችሁን ከዛ ሰው ውጪ ማየት መቻል አለባችሁ። እንዴትም ስትፈጠሩ እኮ ያለ ምንም ዓላማ አልተፈጠራችሁም ማለት ነው። ሁሉም ሰው የራሱ የሆነ ዩኒክ የሆነ ተሰጥቷል። ይሄ ማንም ማመን አለበት። እኔ ለራሴ እግዚአብሔር ሲፈጥረኝ ወይም ደግሞ ቤተሰብ አስተምሮ እዛ ደረጃ ላይ ሲያደርሰኝ የሆነ ነገር ስላለኝ ነው አይደለ እዚህ ተጉዤ እዚህ የመጣሁት። ስለዚህ ያን ሰው ግን የሆነ ቦታ ላይ የሆነ ሰዓትን ያገኛችሁት አብራችሁ ተወልዶ አይደለም የመጣው። ድሮፕ ማድረግን መልመድ አለባችሁ ልላችሁ ፈልጌ ነው። ራሳችሁ እንዴት ነው ከዛ ሰው ውጪ መቆም እንደማትችሉ አድርጋችሁ የምትነግሩት? በቃ አይምሮ የተነገረውን ነው የሚይዘው ማለት ነው። የሰጠነውን ነው